حلال هم حرام هم بلو سيموتال مسفرت ያስመዘገቡ ወደ 500 ሴቶች ወደ 800 ምናምን ወንዶች አሉ አስተስተዋል አሁን ነገር በማድረግ በመስራት የተጋቡትን ሰዎች እንዴት እናፋታለን ይመርጣታል ወይ ተመርጠዋለች ስልካ ቀይረም ከላክናቸው ፔንሲዮን ነው የሚሄዱት ጠበቆች ይመጣሉ ዶክተሮች ይመጣሉ ነርሶች ይመጣሉ ፖሊስ ይመጣል ወታደር ይመጣል ሰዎች እናንተ ጋር መርጠዋችሁ ሲመጡ ምን ስላሟላችሁላችሁ ይመስላል ከጎንደር አንስተን ወላይታ እናጋባው ሰላም ሰላም እንዴት ናችሁ ሁሉ አዲስ ሾው ጀምሯል ዛሬ ከአንድ እንግዳ ጋር መተናል ሰሞኑን ማህበራዊ ሚዲያ ላይ እየተከታተላችሁት እንደሆነ ተስፋ አደርጋለሁ በተለይ በሀገራችን ኢትዮጵያ ሰዎችን በማጋባት ቅድሚያ የሆነው የሐላል ሆም ጉዳይ በጣም አነጋጋሪ ነው ሶሻል ሚዲያ ላይ ከስራ አስኪያጁ ጋር ቆይታ እናደርጋለን ዛሬ እንግዲህ ተቋም ምን ስራዎችን ነው የሚሰራው በተለይ በጣም አነጋጋሪ የሆነ ጉዳይም ደግሞ አለ ሰሞኑን አንድ ተገልጋይም ቅሬታ አቅርበዋል ምናልባት እሱም ጉዳይ በስፋት እናወራለን ስለመጣ በጣም አመሰግናለሁ ሽክራን እንተዋወቅ እስኪ መጀመሪያ ጀማል እሸቱ ባላለው የሐላል ሆም ዋና ስራ አስኪያጅና መስራች ነኝ በስፋት እናወራለን ሰሞኑን የተከሰተ አንድ ጉዳይ አለ ተገልጋይ ናቸው ቅሬታ አቅርበዋልና በተለይ ቲክቶክ ላይ በስፋት ሲወራበት የነበረ ነው ማህበረሰቡ ለሁለት ተከፍሎ መልስ ሲሰጥበት የቆየ ነው አንዳንዱ ሐላል ሆም የሚሰራው ስራ ምን ችግር አለው የሚል አለ በተቃራኒ ደግሞ መሰራት የለበትም በዚህ ደረጃ ሰዎችን እንዴት በዚህ መልኩ ያጋባሉ የሚል በጣም የሚያዝናኑ ብዙ ነገሮችም አሉ አልፎ አልፎ ከታተላቸዋለሁና እኔም እሱም ጉዳይ በደንብ እናወራለን ሐላል ሆም እስኪ እንደመነሻ ምን ስራዎች ነው የሚሰራው ህጋዊነቱ መቼ ተመሰረተ የሚለው ነገር ናሳ እስኪ ሐላል ሆም እስላማዊ ድርጅት የካቲት 20 2017 ዓመተ ምህረት ተመስርቷል ከስልምና ጉዳዮች ጠቅላይ ምክር ቤት ፍቃድ ወስደን እየሰራን እንገኛለን ሐላል ሆም የሚሰራቸው ስራዎች የቲሞችን ይንከባከባል የተቸገሩ ማህበረሰቦችን ሰፖርት ያደርጋል ሸሪዓውን በተጠበቀ ትዳርን ያጋባል ይሄን ስራ እየሰራን ያለነው እስካሁን አልহামዱሊላህ ረብል ዓለሚን 15 ሰዎችን አጋብተናል እናንተ የምታውቁት ማለት እኛ የምናውቀው 15 ሰዎችን አጋብተናል አልহামዱሊላህ ረብል ዓለሚን ውጤታማ እየሆነ ነው በዚህ ልክ ነው እየሰራን ያለነው እንደው ስንት ስራ ያያለ ሻማራስ አለ ንግድ መነገድ አለ መኪና ፕሌን ማብረር ሊኖር ይችላል እነዚህ ሁሉ ስራዎች ይያሉ እንዴት መረጥከው ዘርፍ አንተ مرحبا خير ان شاء الله ይሄን ስራ የመረጥኩት ምን አለ መሰለህ የማህበረሰቡ ደካማ ጎን ነው ማህበረሰቡም ችግር የማህበረሰቡ ችግር ነው የሁሉም የኡማ ችግር ነው ይሄ ስራ ማንኛውም ሰው በዚህ ችግር አለበት ተጋብተው ይፋታሉ ከተፋቱ በኋላ አንድ ልጅ ወልደው በቃ ሀያታቸውን የሚያልቃለ እስከዚህ ድረስ እስከ 40 አመት እስከ 50 አመት ኑሮ ይኖራሉ ወደ አኺራ ይሄዳሉ እሱ ነገር አለ አንድ እህት አግብታ ተፋታ አንድ ልጅ ወልዳ ማንንም ይጠይቃት የለም ግን ይሄ ፕላትፎርም በጣም ቀላል ለሰው በጣም እጅግ በጣም አሪፍ የሆነ ፕሮግራም ነውና እንደዛ ያረግን እየሰራና ያለ ነው እስካሁን በጣም ውጤታማ ነን እኛ ብዙ ሰዎች አሉ አሁን መስፈርት ያስመዘገቡ ወደ 500 ሴቶች ወደ 800 ምናምን ወንዶች አሉ መስፈርት ያስመዘገቡ ማለት ነው ግን ያ ሰው እንዴት ነው ያስተዳድራል ወይ እንዴት ነው እቺ ልጅ ትዳር ብቁ ናት ወይ የሚለውን ድርጅታችን ይገመግማል የራሱ አሰራር አለው በዛ ልክ ነው እየሰራን ያለን ኢንሻአላህ ሰዎች የማያገቡት ባል ጠፍቶ ሚስት ጠፍቶ ወይ የሚያገናኝ ሰው ስለጠፋ ነው ለተሰበለ አሁን ምናልባት እናንተ እንዳማራጭ ብለህ ያነሳ ያለው አንተ እኛ ይሄን ነገር ይዘን በመምጣታችን በተለይ ባል ወይ ሚስት ማግኘት የማይችል ሰው ይሄን በቀላሉ የማግኘት እድል አለው በተለይ ደግሞ እንደዚህ አግብተው የፈቱ ልጆች የሚያሳድጉ ሰዎች የማግኘት እድላቸው ጠባብ ነውና ይሄን አማራጭ ሰምተናል ብለኛል እንደዛ አይነት መንገዶች ስለሌለው ነው ብለህ ታስባለህ አሁን ሰው ማያገባው እንደ ምክንያት خير ان شاء الله የኛ ፕላትፎርም ትዳር ስላጣ ሳይሆን ያ ሰው እኛ ጋር የሚመጡ ሰዎች ትዳራተው በሰፈራቸው ትዳራተው ሳይሆን የነሱ መስፈርት በቀላል ዘዴ
በቀላል አማራጭ የነሱ መስፈርት የሚያሟላ ወንድ ያገኛሉ። ሴቷም ወንዱም። አሁን ለምሳሌ እኛ ጋር ሲመጣ እድሜ እንዲህ ነው፣ እድሜ ይሄን ያህል ነው፣ ስራ ይሄ ነው፣ ቁርአን የቀራሁ ነው፣ ጥሩ አህላቅ ያላት እድሜ ከዚህ የሆነች አላህን የምትፈራ ከሆነች ኢንሻአላህ አገባለሁ ይላል። እኛ ስናጋባ ደግሞ ከጎንደር አንስተን ወላይታ እናጋባም። ለምን ነገ መጥፎ ነገሮች አሉ፣ በሷ ላይ ሐዘን አለ፣ በሱ ላይ ሐዘን አለ። በዛ አጋጣሚ ቤተሰብ ጋር የሚሄድ ነገር አለ እና እሱ ከባድ ቻሌንጅ ውስጥ እንዳይገቡ በዛው በሰፈራቸው በአቅራቢያቸው ነው የምናጋባው። አሁን ለምሳሌ ወሎ አካባቢ ከሆነ ኮምቦልቻ፣ ደሴ፣ ሐይቅ በዛ አካባቢ ነው የምናጋባው። አሁን ከወሎ አንስተን ጅማ እናጋባም። ለምን ነገ በሰዎቹ ላይ ሌላ ተጽዕኖ እንዳይፈጥርባቸው። ማንነታቸው ተቀራራቢ የሆኑ ሰዎች ነው የምታገቡት? ማንነታቸው ተቀራራቢ የሆኑ ሰዎች አሁን ለምሳሌ አንተ መስፈርትን ትናገራለህ፣ እንዲህ አይነት ሴት ፈልጋለሁ፣ እንዲህ አይነት ሴት ፈልጋለሁ ካልክ ያንን መስፈርት የምታሟላ ሴት እኛ ጋር ትመጣለች። ከዛ እዛ መስፈርት ከተናገረች በኋላ እንደውልላታለን፣ ለሱም እንደውላለን። ሂደቱን እስኪ እንጀምረው። እንደዛ ከሆነ ምናልባት አሁን ያነሳው ስለሆነ ብዬ ነው። እስከ ጋብቻ ጊዜ እስከሚጋቡባት ቀን ድረስ ያለችውን ሂደቷን እስኪ ከመጀመሪያው ጀምሮ እስኪ እናንሳው። ኸይር ኢንሻአላህ። በፊት ይሄን ቲክቶክ ፕላትፎርም ስናመጣ እየሰራን ያለ በውስጥ ፎሎ አድርጋትና በውስጥ አውሩ እንል ነበር፣ ድሮ በፊት ማለት ነው። ይሄ ድርጅት ሳይከፈት ይሄ ድርጅት እንደ ተቋም ሳይገነባ በፊት በውስጥ አውሩ፣ ስልክ ተቀያየሩ እንላለን። ላይቭ ገብተን በቲክቶክ ፕላትፎርም ማለት ነው። ከዛም በኋላ ብዙ ኡስታዞች ብዙ አሊሞች ይሄ ነገር ፈሳድን ያበዛል፣ ዚናን ወደ ዚና ማህበረሰቡን ይገፋፋል፣ ዚና ላይ ይወድቃሉ ሲሉን ሲያማክሩን ይሄ ነገር አይሆንም ሲሉ ይሄማ ጥፋት እየሰራን ነው ብለን ያንን አሰራር አቆምን። እስቲ ግልጽ እንዲሆን ላይቭ እንዴት ነበር የሚሰራው? ያኔ ቲክቶክ ላይቭ ቀጥታ እንገባለን፣ ገስት ይልካሉ። ከላኩ በኋላ መስፈርት እንቀበላለን። ሰው እየሰማ ከየት ነው? ምንድነው የምትሰራው? ማስተዳደር ትችላለህ ወይ? ቁርአን የቀራህ ነው ወይ? አግብተህ ታውቃለህ ወይ? እንዴት ነው? እሱን መስፈርት እንቀበልና እሷንም እንደዛው እንቀበልና እዛው የዚህ መስፈርት የሚያሟላ ካለ ገስት ላኩና ዙ ፎሎ አድርጋትና ስልክ ተቀያየሩ ነበር ምንድነው ድሮ። እዛው ወይ ይመርጣታል ወይ ትመርጠዋለች እዛው ማለት ነው። ገስት ላይ ያወራሉ፣ ዲስከስ አድርገው አሳውቁን ነበር ምንለው በፊት ማለት ነው። ግን ማህበረሰቡ በጣም ጎርፍ ሲሆን የዚህ ፍላጎቱ እየጨመረ ሲሄድ ይሄንን ኸይር ስራ እንደ ድርጅት አቋቁመን መስራት አለብን። በዚህ ልክ ደግሞ በእኛ ዚና ውስጥ እንዲገቡ አንፈልግም። ስለዚህ በቢሮ ደረጃ በኦፊስ ደረጃ ከፍተን መስራት አለብን። እንደ ድርጅት ተቋቁመን አባል መስርተን አልና መሰረት ነው ይሄን ድርጅት። ከዛም በኋላ እዛው ቲክቶክ ፕላትፎርም ላይ ላይቭ እንገባለን። ላይቭ ከገባን በኋላ ገስት ይልካሉ፣ መስፈርት ይናገራሉ፣ ስልክ ለኛ ያስቀምጣሉ፣ እሱም ለኛ ያስቀምጣል ስልክ። ከዛም በኋላ የሱም መስፈርት የምታሟላውን እህታችንን የሷን መስፈርት የሚያሟላውን ወንድማችንን እንደውላቸዋለን። ከደወልን በኋላ ከቤተሰብ ጋር ሆነው እኛ ጋር እንዲመጡ ቢሮ ላይ እንዲመጡ ይደረጋል። ለመጀመሪያ ጊዜ ማለት ነው። ለመጀመሪያ ጊዜ እንዲመጡ ይደረግና እዛው ይተያያሉ። መጀመሪያ ምን አይነት መልካነ መልኳ ሳይቀር ምን አይነት ነው ብለን እንጠይቃለን። ከዛ እንዲህ ነው የምፈልገው ሲለን ይመጣል፣ ይተያያሉ፣ ዲስከስ ሹራ ያደርጋሉ። ሹራ ካደረጉ በኋላ ሁቡ ካለ እሱ ማን ነው? አንተ ማን ነህ? ምንድነው የምትሰራው? ከየት ነው? አግብተህ ታውቃለህ ወይ? የሚለውን ጥናት እንሰራለን። የድርጅቱ የራሱ ሰራተኞች ይሄን ጥናት የሚሰሩ ሰራተኞች አሉ። ከዛም በኋላ ቢሮአችሁ ከመምጣታቸው በፊት መስፈርታቸው ተቀራራቢ የሆኑ ሰዎችን እናንተ ናችሁ የምትመርጡት ማለት ነው? መስፈርታቸው ተቀራራቢ የሆኑ ሰዎችን ማች የሚሆኑ ሰዎችን ነው መርጠን እንደውላለን። አሁን ለምሳሌ እንዲህ ከመስፈርቶቹ ለምሳሌ አንድ ሰው 35 ዓመቱ ከሆነ ቁርአን የቀራሁ ነው፣ ዶክተር ነኝ፣ ቁርአን የቀራሁ ነኝ፣ ዶክተር ነኝ ይለናል። ከዛም በኋላ ይህንን መስፈርት እድሜዋ ከ20 እስከ 25 የሆነች ቁርአን የቀራች አላህን የምትፈራ ከሆነች ትሆነኛለች፣ የኔ መስፈርት የምታሟላ ካለች ኢንሻአላህ በአላህ ፍቃድ ሰበብ ሁኑኝ ይለናል። ከዛም በኋላ እሱን መስፈርት የምታሟላ እህታችንን እስከ 35 ያለችው እንደውላታለን። እሷም ማስመዝግባለች። እሷም ትመጣለች፣ ታስመዘግባለች፣ እሱም ይመጣል፣ ያስመዘግባል። ከዛም በኋላ ይሄን መስፈርት ሲያሟላ እዛ መተው ሹራ ያደርጋሉ። በቤተሰብ ባለበት ዲስከስ ይደረጋል። ከዛም በኋላ ቢሮ መተው ስልክ አይቀያየሩ።
ስልክ መቀያየር አይቻልም። የድርጅቱ የራሱ አሰራር ነው። ለምን ስልክ ተተቀያየሩ ነገ ዚና ላይ ነው የሚወድቁት። ስልክ አቀያይረም ከላክናቸው ፔንሲዮን ነው የሚሄዱት። ስለዚህ ይሄን ነገር እዛው ሹራ ያደርጋሉ። ከዛም በኋላ እሷ እንድትሄድ ይደረጋል። እዚህ ጋር እስኪ አንድ ነገር ላንሳ። ሁለቱም ቢሮ ከመጡ በኋላ ወይ ቤተሰብ ሊኖር ይችላል፣ ብቻቸው ይወጣሉ አይደል? ያው ብዙዎቹ ነፍስ ያወቁም ስለሚሆኑ አብዛኞቹ እናንተ ባላችሁበት ነው የሚወያዩት ሰዎች። ናም ኸይር ኢንሻአላህ እነሱ ይመጣሉ ቢሮ ላይ፣ እኛ ባለንበት ሴትም ከሆነች ሴቷም እኔም ወንድ ከሆነ እኔ ባለሁበት ሴትም ሰራተኛ አለን ቢሮአችን ላይ፣ ወንድም ሰራተኛ አለ። እኛ ባለንበት ነው ሹራ የሚያደርጉት። ስልክ መቀያየር የለም። ሌላ ቋንቋ እንኳን የሚችል ካለ እኛ በምንችለው ቋንቋ እንዲያወሩ ነው የምናደርገው። ለምን በውስጥ ስልክ ቢቀያየሩ እኛ የማንችለውን ቋንቋ አናደርግም። ስለዚህ እዛው ሹራ ያደርጋሉ። ከተስማሙ በኋላ የሱ ጥናት ይደረጋል። ማን አንተ ምንድነው የምትሰራው? ታስተዳድራለህ ወይ ወይስ ትዳር አለህ ወይስ ዋሽተህን ነው የሚለውን ጥናት እናደርጋለን። በሷም ትዳር ከፈታች እንዴት ነው ኒካ ወርዷል የሚለውን ጥናት እናጠናለን። ከዛ ከቤተሰብ ጋር መሽራ ይደረጋል። ከተስማሙ በኋላ ወደ ትዳር ነው የሚገባው። ትዳር እኛ ኒካ ስረን አይደለም የምንሰደው። ቤተሰብ ባለበት ኒካ እንዲታሰርላት ነው የምናደርገው። እኛ ሰበብ ነው የምንሆነው። በዛ ልክ ነው እየሰራን ያለው። ቢሮ ውስጥ ተዋወቁ፣ መስፈርታቸው ጥሩ ሆነ፣ በተለይ ደግሞ በአካል ሲገናኙ የሆነ ነገሩ እንደሚያቀራርባቸው ካወቀ በኋላ ከዛ በኋላ ነው እናንተ ማለት ነው ጥናት የምታደርጉት። ተስማሙ፣ መጋባት እንችላለን ብለው ኮንፊርም አደረጓቸው ለእናንተ። ከዛ በኋላ እናንተ ለቤተሰብ ትደውላላችሁ ነገር ነው ወይስ ራሳቸው ይቀጥላሉ? ናም አይ ለቤተሰብ ይደወላል። ቤተሰብ ጋር ይደወላል። ቤተሰብ ባሉበት ይኬዳል። እነሱ ባሉበት ሰራተኛው የድርጅቱ ሰራተኛ ቤተሰብ ባለበት ከልጅቷ ጋር ይሄዳል። ሴትም ከሆነ ሴት ሰራተኞች ይላካሉ፣ ወንድም ከሆነ ከወንዱ ጋር ወንድ ይላካል። ከዛም በኋላ ጥናት ይደረጋል። ምንድነው የሚሰራው፣ እንዴት ነው ትዳር ያስተዳድራሉ የሚለውን ካጠና በኋላ ሪፖርት ያደርጋል ወደ ቢሮ ያ ሰራተኛ። ከዛም በኋላ ነው ወደ ትዳሩ የሚኬድ። ወረቀት ላይ ያስሞላውን መስፈርት በትክክል ማሟላቱን ነው እናንተ ቼክ የምታደርጉት? ያስ ከዛ በኋላ እስከምን ነው የምትቀጥሉት እናንተ? ኒካ ታሰረ ተመቻችቶ ከታሰረ በኋላ ግን የምታደርጉት ነገር አለ? አሁን ለልክ ሰርግ ሊደገስ ይችላል እንበል ወይ በሆነ አቅም እንትን ሊደረግ ይችላልና እዛ ላይ ተሳትፏላችሁ እናንተ? ናም እስካሁን ይሄ ድርጅት ገና አዲስ ድርጅት ስለሆነ ወደፊት ኢንሻአላህ ብዙ ስራዎችን አስበናል። የተጋቢዎቹን ሙሉ ወጪ ሸፍነን ለማጋባት ብዙ ስፖንሰሮችን እየጠየቅን ነው። ኢንሻአላህ ይሄን ኸይር ስራ የሚያግዙ የሚያምኑብን ድርጅቶች ወይም አህለል ኸይር ወንድሞቻችን ሰፖርት አድርገውን እነዛን ተጋቢዎች ቢያንስ 50 ተጋቢዎችን 100 ተጋቢዎችን ባንድ አጋብተን ሙሉ ወጫቸውን ሸፍነን ለማጋባት እቅድ ላይ ነን። ኢንሻአላህ አላህ ያሳካልን ኢንሻአላህ። ግን አሉ እንደዛው ማለት ያው አቅም የለውም ሰው እንደሚያስመዘግበው ሁሉ ደግሞ ይሄ ነገር አለ ብሎ የሚያስመዘግቡ ሰዎች አሉ። ይሄ ንብረት አለኝ እንዲ ራሴን የቻልኩ ሰው ነው ብሎ የሚያስመዘግቡ ሰው አለ? አዎ በደንብ መኪና ያላቸው ይመጣሉ፣ ቤት ያላቸው ይመጣሉ፣ በጣም ብዙ ሀብታሞች ይመጣሉ፣ ድሃዎች ይመጣሉ። በጣም ብዙ ሁሉንም ያቀፈ ነው የኛ ድርጅት። የሚገርም መስፈርት ላይ የሚናገሩት በጣም ሁሉንም ያቀፈ ነው። በጣም ጥሩ። ምን አይነት ሰዎች ናቸው የመጡት እናንተ ጋር አሁን እየደወሉ? በነገራችን ላይ ይህን ፕሮግራም ከመስራታችን በፊት ቢሮ መጥቼ እኔም አይቼ ነበረ። በመሀልም እናሳያለን። እዛ ቁጭ ብዬ በጣም ተደጋጋሚ ስልኮች ሲደወሉ እያየሁ ነበር። የኮል ሴንተር ጋር ይደውላል፣ መስፈርቱን የሚጽፉ ሰዎች አሉ፣ መስፈርታቸውን ይመዘግባሉ ምናምንና ብዙ ጊዜ ግን እንደው እንዳንተ ተሞክሮ ምን አይነት ሰዎች ናቸው የሚመጡት እናንተ ጋር? በቃ ጋቡን ብለው አገናኙኝ ብለው የሚመጡ ሰዎች? ኸይር ኢንሻአላህ እኛ ጋር የሚመጡ ሰዎች በጣም የተለያየ አይነት ሰው ነው የሚመጣው። ጠበቆች ይመጣሉ፣ ዶክተሮች ይመጣሉ፣ ነርሶች ይመጣሉ፣ ፖሊስ ይመጣል፣ ወታደር ይመጣል፣ በጣም ነጋዴዎች ይመጣሉ። በጣም ብዙ ሰው ነው የሚመጣውና ሁለተኛ የሚፈልጉ ሰዎች ይመጣሉ። በጣም ብዙ ሰዎች ይመጣሉና በጣም የህዝቡ ፍላጎት በጣም ሃይ ነው እና በዛ ልክ ነው እየሰራን ያለን። እስከዛሬ በነበራችሁ እንግዲህ ኤክስፒሪያንስ ወደ 14 ሰው አጋብተናል ምናምን ብለህ 15 ሰው አይደለ? ምን አየህበት? እንደውም ማለት ይህን ድርጅት እንኳን ከፈትን ብለሃል። እንደው በተለይ አሁን ይሄ የሆነ ችግር እንደቀረፍክ አምነህበት ይህን ድርጅት እንኳን ከፈትን ብሎ እፎይ እንትን አድርገዋል? አስደስተዋል አሁን ነገር በማድረግ በመስራት? በጣም ኡማውን
አንድን እህት አንድ ወንድም ከሐራም ወደ ሐላል መሰተር ማለት ቀላል ነገር አይደለም። በጣም ትልቅ ደስታ ነው የሚሰማን። በጣም ተጋቢዎቹም ደስ ብሏቸው ነው እየኖሩ ያሉት። አልহামዱሊላህ በዛ ልክ ነው እየሰራን ያለው። ሰሞኑን እንግዲህ እየተነሳ ያለ ጉዳይ አለ። ምናልባት ወደዛ በደንብ ዲቴል እናወራበታለን። ግን ሰዎች ለሁለት ተከፍለው እናንተን ድርጅት እንኳንም ሰሩ ብዙ ችግሮችን እየቀረፉ ነው፣ እንደውም ማገዝ መቻል አለብን የሚሉ እናንተን ብዙ ሶሻል ሚዲያ ላይ የሚደግፏቸው ሰዎች አሉ እየገቡና አንድ ይሄ ነው። የሚቃወሟቸው ሰዎች አሉ። በተለይ ዚናን እያስፋፉብን ነው ያሉት የሚል ክስ ይበዛል። ምን መልስ አለ ለዚህ? በጣም ብዙ ሰዎች ይተቹናል፣ ብዙ ሰዎችም ይደግፉናል። ያኒ ሁሉንም ሰው ደግፈኝ አትልም አንተ። ይሄን ኸይር ስራ ላይ ብዙ እንቅፋቶች አሉ። ብዙ የማትፈልጋቸው ነገሮች፣ ብዙ ስም ይሰጣል። ኸይር ስራ ስትሰራ ብዙ ቻሌንጆች አሉ። እሱን ቻሌንጅ ተቋቁመህ ግን ካልሰራ ነገ ውጤታማ አትሆን እና በዛ ልክ ነው እየሰራ ነው። ግን እስካሁን አልহামዱሊላህ ብዙ ሰዎች ይተቹናል። ግን ከትችቱም በላይ ውጤታማ እየሆነ ነው ብዬ ነው የማስበው። ሌላው ከምትከሰሱባቸው ነገሮች ወይ ደግሞ ከምትነቀፉባቸው ነገሮች ውስጥ ግሩፕ አላቸው። ግሩፕ ውስጥ ብር እንዲያስገቡ ሰዎችን እንትን ያደርጋሉ የሚል ነገር አለና ምንድነው እሱ ጉዳይ? እስኪ ማለት የራሳቸው የሥራ ማስኬጃ ነው ወይስ የተለየ ድብቅ እንትን አለው? በተለይ ደግሞ ይሄንን በገንዘብ የሚከፍሉ ሰዎች ውጭ ያሉ እህቶች ናቸው ምናምን የሚሉ ነገሮች ይነሳሉና በምን አግባብ ነው ገንዘብ የሚሰበስቡት? ለምንስ ዓላማ ነው ያብር የሚውለው? ኸይር ኢንሻአላህ ገንዘብ ይሰበስባሉ የሚባል ነገር አለ። ግን እኛ ይሄን ድርጅት እንደ ድርጅት ስንመሰርት በቲክቶክ ፕላትፎርም የምንተዋወቀውን እህት ወንድሞቻችንን በግሩፕ ይሄን ድርጅት እንደ ድርጅት እናቋቁመውና ኡማውን እንጥቀም ብለን ይሄን ድርጅት ዋትስአፕ ግሩፕ ላይ ተሰባሰብ 7 ሰዎች ነን። ተሰባሰብ 30 ሺህ ብር ይሁን 50 ሺህ ብር ይሁን 100 ሺህ ብር ይሁን እስኪ በየትኛው እንወስን ይሄን ድርጅት እንደ ድርጅት ከፍ አድርገን ለኡማው እንድናገለግል ብለን ያንን መሽራ ካደረግን በኋላ በ100 ሺህ ብር ተወሰነ። 100 ሺህ ብር ተወስኖ ያ ብር እንዲዋጣ ተደረገ። 4 ሰዎች አዋጡ፣ 3ቱ አላዋጡም። አላመንበትም። እዛው መተናይተን ምናምን የሚባል ነገር አለ። እዛው ቢሮ ላይ ኦፊስ ላይ መተን ውጭ ሀገር ነበር የሚኖሩት። 3ቱ አረብ ሀገር ነው የሚኖሩት። አንዷ ሳውዲ ነች፣ 2ቱ ዱባይ ናቸው። እዛ ነበር የሚኖሩት። ከዛ እዛው መተን ምናምን የሚባል ነገር አለ አሉ። ከዛም በኋላ እሺ ምናምን ብለን አንዷ አረብ ሀገር ያለችው አስገባች። ሌሎቹ 3ቱ አላስገቡም። ከዛም በኋላ 4 ሰው አስገባ። ከእስልምና ጉዳዮች ጠቅላይ ምክር ቤት እንደ ድርጅት 300 ሺህ ብር በጉልት እዛ በዝግ አካውንት አስቀምጣለህ። ድርጅቱን ስትከፍት ማለት ነው 300 ሺህ ብር በዝግ አካውንት ይቀመጣል። አስቀመጥን፣ እሱን ከፈትን፣ በዝግ አካውንት ተቀመጠ። 100 ሺህ ብር ተረፈ። በዛ 100 ሺህ ብር ለቢሮም አንዳንድ አህለል ኸይሮችም ሰፖርት አደረጉን ትንሽ ነገር። ቢሮ ከፈትን። የምስረታ ፕሮግራም ከዛም በኋላ የተደረገው አንተነህ አዳራሽ ላይ 80 ሺህ ብር ከፍለን ቢሮ ተከራይተን የምስረታ ፕሮግራሙን ሼህ መሐመድ ዘይን ዘኽረዲን ሼህ መሐመድ ፈረጅ በተገኙበት የምስረታ ፕሮግራሙን አከናወን። ተመሰረተ ያ ድርጅት። የካቲት 20 ሐሙስ ቀን ምስረታ ተደረገ። ያንን ድርጅት መረቁት፣ ተመሰረተ። ከዛም በኋላ ይሄን ድርጅት እንደ ድርጅት ካቋቋምን በኋላ ከዛ በፊት ግን የሆነች እህታችን ጋር ለዛ አዳራሽ ክፍያ ብዙ ቻሌንጅ ተቆጥሮ ነበረብንና 50 ሺህ ብር ከፍለን 30 ሺህ ብር ይቀረን ነበር ለዛ አዳራሽ ቀብድ ከፍለን። ከዛ ያ 30 ሺህ ብር ከየት እናምጣው? በቃ አበድሩን ብንል ሰው አጣንና የሆነች ልጅ አለች ውጭ ሀገር የምትኖር 30 ሺህ ብር አበድሪን 30 ሺህ ብር እስከ 6 ቀን ያቺ አባላችን አለች ዱባይ። ከ6 ቀን በኋላ ደሞዝ ይደርሳል አለች። ደሞዝ ይደርሳል ስትለን እሺ የሚያበድር ሰው ፈልግ ስትለኝ በቲክቶክ ፕላትፎርም ማቃት ልጅ ነበረች። እስኪ ለ6 ቀን ያክል ብር አበድሪን ተኩሽልን አልኳት። ላይቭ ላይ ሳይሆን በውስጥ በዋትስአፕ በሪከርድ ነው ያልኳት። እስኪ ለ6 ቀን ያክል አበድሪን ተኩሽልን
አልኳት ተኩሽልን ስንላት እንግዲህ በማህበራዊ ሚዲያ ተኩሽልን ሽጉጥ ነው እየተባለ ሰሞኑን በማህበራዊ ሚዲያ የሚያራግቡት እሱን ነው ለ6 ቀን ያክል አበድሪን ስላት አይ ወላሂ የለኝም ስትለኝ መርሃባ አብሽሪ እህታችን ችግር የለውም ከለለሽ ችግር የለውም ብዬ በዛው ቀረ እና በዛ ልክ ነው እየሰራን ያለ ነው ከዛም በኋላ እነዛን ሁለት ሰዎች ሲዘገዩብን 100,000 ብር እንደ ድርጅት 100,000 ብር መስራች አባል ሆኑ ድርጅቱ ላይ ግቡና ይሄንን ኸይር ስራ አብረን እንስራ 100,000 ብር አዋጡ ብዬ በዋትስአፕም ያወራኋቸው ሌሎች ልጆች አሉ 100,000 ብር አዋጡ ብዬ ማለት ነው እና በዛ ልክ ነው እንጂ እኛ ከተጋቢዎች አንቀበልም ያጋባናቸው ራሱ ተቀብሎናል ካሉ እሱን ቢሮአችን ድረስ መተው እኛ በህግ የምንጠየቅበት ደረጃ ሁኔታ እናመቻቻለን ችግር የለብንም ግን የተቀበልነው ነገር የለም ሳይጣራ ነገሩ ሳይጣራ ነው ሚዲያ ላይ ይወጣው በአካል መምጣት የሚችሉትን እንግዲህ በተለይ እዚህ አዲስ አበባ ዙሪያ ከሆኑ በአካል መምጣት ይችላሉ ወይ ደግሞ ሩቅ ቢሆኑ ሰው ምሳሌ ቅድም ጎንደር ባህር ዳር ወሎ ውስጥ ነበር ምናልባት እነዚህ ሰዎች በአካል መምጣት ላይ ይችላሉ ውጭ ሀገር ያሉ ሰዎች ሊሆኑ ይችላሉ ምን አማራጭ አለ ሌላ ኸይር ኢንሻአላህ ይሄን ድርጅት እንደ ድርጅት ስናቋቁም አባል ምዝገባ ስናደርግ አባል ምዝገባ ነው ያባልና ሳይሆን ምሳሌ አንድ ሰው ከሞያሌ የሆነ መስፈርቷ ወንዱ ሞያሌ ያለው ወንድ ምናልባት የሆነ መስፈርቷ ተመችቶት በቃ እቺን ሴት አገባለሁ ብሎ ካለ ቅድም እንዳልከው በአካል መጀመሪያ ቢሮ ውስጥ ቁጭ ብለው እንዲያወሩ እናደርጋለን ብላለና ሩቅ የሆኑ ቦታዎች ምሳሌ ሞያሌ ሊሆን ይችላል አክሱም ጫፍ ሊሆን ይችላል እነዛ ሰዎች እንዴት ነው ሊገናኙ ይችላል ወይ ደግሞ ውጭ ሀገር ሊሆኑ ይችላሉ እኛ አሁን በቅርቡ ሰዎችም ይሄን አሰራራችን የተረዱን ሰዎች እዚህ ቤተል ራሱ ቤተል ላይ ኦፊስ የሰጠን ሰው አለ በቅርቡ እንረከባለን ይሄን ኸይር ስራችን ተረድቶ ኦፊስ አንድ ክላስ ኦፊስ የሰጠን ሰው አለ በቅርቡ እንረከባለን ከዛም በኋላ ግን እኛ ኮምቦልቻ ላይ መቀሌ ላይ አዳማ ጅማ ወልቂጤ ወራቤ እነዚህን ቅርንጫፎች ባህር ዳር አድርገን እነዚህን ቅርንጫፎች በቅርቡ እንከፍታለን ብለን አስበናል እነዚህ ቢሮአችን ላይ መተው እነዚህ አቅራቢያ እነዚህ ቢሮአችን ላይ መተው ግልጋሎት እንዲያገኙ ነው የምናደርገው እንጂ በዛ ልክ ነው የምንሰራው እንጂ አሁን እንትና ላለው ሚዛን ላለው ከቻል አቅም ካለን ቢሮ ነው የምንከፍተው እንጂ ባለበት ቢሮ ይከፈታል እንጂ አሁን እዛ ሚዛን አካባቢ ብዙም ሰዎች አብዛኛው የለም ግን የሚበዛው ማን ነው ሻሸመኔ ይበዛል ጅማ ይበዛል አዳማ ኮምቦልቻ ወሎ አካባቢ ይበዛል መቀለ ባህር ዳር እዚህ ቦታዎች ይበዛሉና እነዚህን በቅርቡ እንከፍታለን ከማህበረሰቡ ጋር አግዘውን እንከፍታለን ብለን እናስባለን ኢንሻአላህ የዛን የመጣው ቀን አንድ ቀን ቢሮአችሁን አይችል ነበር አጋጣሚ እዛ ቁጭ ባልነበት አንድ ተገልጋይ መጥቶ ነበር ታውስክ እሱ ጋር በዙም ሚቲንግ አስገብታችሁ ዙም ሚቲንግ ገና ይመስለኛል አይ ቲንክ በቪዲዮ እንዲተያዩ አድርጋችሁ ከዛ በኋላ በአካል እንዲገናኙ ቀጠሮ ስታስይዙለት ነበር ምናልባት ይሄን ጥያቄ ለማንሳት ፈልጌ ስለነበር ውጭ ሀገር ያሉ ሰዎች አሁን ምሳሌ አንዱ ዱባይ አንዱ ሳውዲ ምናምን ሊሆን ይችላል ወይ ደግሞ አንደኛው ሊሆን ሀገር ውጭ ሀገር ሆኖ አንደኛው ኢትዮጵያ ውስጥ የሚኖር ሊሆን ይችላልና እነዛን ሰዎች ለማገናኘት ምንድነው መንገድ ምን አይነት መንገድ ነው የምትጠቀሙት በፕራይቬት ግሩፕ እንከፍታለን በፕራይቬት ዋትስአፕ ላይ ግሩፕ እንከፍታለን እኛ ባለንበት ዲስከስ ይደረጋል ዲስከስ ከተደረገ በኋላ የሚስማሙ ከሆነ እነዛ ሰዎች በተለይ ኢሮፕ ላይ ያሉ ሰዎች ወደ ቤተሰብ ይላክልን ነው የሚሉት ከዛ ከቤተሰብ ጋር ሆነው ከጓደኛ ጋር ሆነው እንዲገናኙ ነው የምናደርገው ኢሮፕ ምናምን ያሉ ሰዎች እናንተ ጋር መርጠዋችሁ ሲመጡ ምን ስላሟላችሁላችሁ ይመስላል ማለት እንግዲህ እንደ ድሮን እንደ እናትና አባቶቻችን በቤተሰብ ሊመረጥለት ይችላል አንድ ሰው ራሱ ከሆነ አጋጣሚ ሰዎች ጋር ተዋውቆ ወደ ትዳር ሊቀየር ይችላል ምናምን እንደዚህ አይነት አማራጮች ያሉ እናንተን መርጠው ሲመጡ ምን ስለጎደለባቸው ይመስላል ወይ ደግሞ ምን ስላመቻቻችሁላቸው ነው መስፈርቱን የሚያሟላ አሁን ለምሳሌ በአቅራቢያው ቤተሰብ ከዛ ይሁንልህ ከዚህ ይሁንልህ ሲለው ግን እሱ መስፈርቱን የምታሟላ ሴት ስለሚያገኝ የኛን ምርጫው ያደርገናል ብዬ አስባለሁ በቃ ሰው ማግባት ከፈለገ እናንተ ጋር ምን ነገር ያድርግ እስኪ ማግባት ከፈለገ እኛ ለማግባት ዝግጁ የሆነ ሰው ነው የምንፈልገው ዝግጁ ሬዲ የሆነ ማስተዳደር የሚችል የሷን ሐቅ የሚወጣ ሴት ልጅ እህቱ ናት ሴት ልጅ ባለቤቱ ናት ሴት ልጅ እናቱ ናት እና ለሴት ልጅ ክብር ያለው የሴት ልጅ ሐቅ የሚወጣ
ወንድ ለማግባት ዝግጁ ነው መምጣት ይችላል ነው ምንለውኝ ለኛ አምስት ሰዎች ስትድሩ ያገኛችሁት የሆነ ነገር ይኖራል ያስባለሁ ከተጋቡ በኋላ ምናልባት ቼክ የምታደርገው ነገር ካለ አንተ ወይ ደግሞ የምትከታተለው ነገር ካለ እንዴት ናቸው እነዛ ሰዎች እስኪ ግጥም የማለት ነገር አለ አዎ አሁን ማን ነው ባህር ዳር ላይ አሁን የተጋቡ 4 ወር ሆኗቸዋል የ4 ወር ነፍሰ ጡር ነች እንደዋወላለን ባህር ዳር ላይ ያለችው በእኛ ሰበብ ሆኖ እንግዲህ የ4 ወር ነፍሰ ጡር ነች እና በጣም አሪፍ ኑሮ እየኖሩ ነው ያሉት ሰሞኑን ግን አንዱ ትዳር ፌል አድርጎብን በማህበራዊ ሚዲያ እየተዘዋወረ ይገኛል ይሄን ድርጅት ከመገንባታችን በፊት ነበር የተገናኙት ያንንም በእኛ ድርጅት ከደብረ ብርሃን መጠለያ ጣቢያ የሚኖሩ ወንድሞቻችን ቁርአንና ኪታብ አግዙን ብለውን እሱን አሰባስበንና ትንሽ ነገር አሰባስበን እነሱን እርዳታ ለማድረግ ሂደን ስንመጣ አንድ ወንድማችን ሳኒ የሚባል ወንድማችን አለ እሱ ቤት አረፍን ከዛም በኋላ ካረፍን በኋላ ሰራተኛው አለች እንዴት ሀጂ ይች ልጅ 20 ቀኗ ነው እኔ ጋር ከገባች ጥሩ ልጅ ነች የቲም ነች ልጅ አላት ባሏም የሞተባት ናት እንዴት ነው ብታገቧት ወደ ሐላል ብታደርጉስ ምናምን ብሎ ሲጠይቃቸው አንቺስ ምን ትያለሽ ሲላት አይ እኔ ችግር የለብኝም ልቤ ራሱ ድንግጥ ብሏል ምናምን ነገር እሳቸውን ሳይ ድንግጥ ብሏል አለች ኦኬ ስለዚህ ለምን ሐላል አይደረግም ተብሎ ሐላል አደረጉ ስለዚህ አሁን በሐላል ሆም ተጋቡ በሐላል ሆም ተፋቱ የሚባል ነገር አለና እና ግንኙነታቸው ይሄን ይመስላል የናንተ ተሳትፎ ምንድን ነበር እዛ ሂደት ላይ ማለት ሰዎች እንግዲህ የሆነ ቤት በሄዱበት ተገናኙ ምንድነው እናንተ ከዛ በኋላ ያደረጋችሁ የናንተ አስተዋጽኦ ምንድነው እዛ ትዳር ላይ የኛ አስተዋጽኦ በሰዓቱ አብረን ተገኝተናል ያው ሐላል ሆም ያጋባ ነበር ያኔ ስለዚህ ቪዲዮ ብሰራስ ምን ችግር አለው ሀጂዬ ምናምን ብዬ ያስፈቀድኳቸው እሺ ያሉ ከዛ የሆነ ነገር እኔ ጎን ስርዓቱ ማለት ነው እሺ ቪዲዮ ብሰራስ ምን ችግር አለው ብዬ ማለት ሊጋቡ ሲሉ የሰርጋቸው ሰዓት ማለት ነው ችግር የለውም አሉ ከዛም በኋላ እኔም የምችለውን ሰፖርት አድርጌ ሳኒም የሚባለውን የሚችለው ሰፖርት አድርጎ ያ ትዳር ተደርጎ ሰርጉ እንደዛ ሆነ ምን አይነት ቦታ ነበር ምን አይነት ሰዎች ተሳትፎ ነበር እስኪ ዛው ይሄ እቺ ፕሮግራሙ ላይ ማን ነበር ያዘጋጀው ፕሮግራሙ ላይ እህቷ ጋር ነው የተደረገው ፕሮግራሙ የሷሃት ጋር እሺ እዛው ፕሮግራሙ እዛው ሊደረግ ነበር ሳኒ ቤት ከዛ በሆነች ነገር ማለት መጀመሪያ አልተግባቡም ነበር ያልተግባቡበት ነገር ነበር ከዛ እሷን ያልተግባቡበት ነገር አይ እኔ አያገባኝም ከዚህም በኋላ እኔ ኃላፊነቴን አውርጃለሁ እኔ ተፋታችሁ ነገ እኔ ተጠያቂ አልሆንም ነገ ብትፋቱ እኔ ተጠያቂ አልሆንም ስለዚህ እዛው በቤተሰቦቿ ይደረግ አለ እሱና ሰራተኛው ስለነበረች እኔ ቤት ኒካ ይደረግ ማለት ከዛ እሷ በህቷ ቤት ኒካ እንዲደረግ ሰርጉ ፕሮግራሙ እንዲደረግ ተደረገ ስለዚህ አንተም ያኛውም ሰው አብራችሁ ተሳተፋችሁ ማለት ነው ዛሬ ሰርጉ ላይ ተሳተፍን እንጂ ኦሬዲ ሰበብ ነው የሆነው እንጂ በሐላል ሆም ተመዝግበው በሐላል ሆም እሷም ተመዝግባ እሱም ተመዝግበው አይደለም እንግዲነት በሄርንበት ነው እዛው ተያይተው ተዋደው የተጋቡት ስለዚህ አንተ ፎቶውን የተጠቀምከው ፎቶ አንስተ ፖስት ያደረከው የተወሰነ አስተዋጽኦም ነበረ የሆነ ነገር 5000 ብር እኔ አስገብቻለሁ ሸፍኛለሁ እሱም ለፕሮግራሙ
ሸፍኗል። እኔም ለፕሮግራም ፈቃደኛ ነበር በሰዓቱ እሳቸው ምናልባት የፎቶ መፖሰቱ ምን ማለቱ ነገር ላይ ወይ ደግሞ ተቃውሞ ያቀረቡበት ነገር ነበር በሂደቱ ፈቃደኛ ነበሩ ፈቃደኛ ሆነው ነው ይሄንን እኔ ለፕሮሞት አድርገዋለሁኝ ፈቃዱልኝ እኔም ከቨር አድርጋለሁ የሆነ ወጭ ብዬ ከቨር አደረኩ እንደዛ ነው ያደረገው ከዛ በኋላ ምን ግንኙነት ነበራችሁ አንተና በተለይ እሳቸው ምን ግንኙነት ነበራችሁ የቀጠለ ነገር አለ አዎ ከዛም በኋላ በቲክቶክ ፕላትፎርም እየመጡ በሐላል ሆም አግብቻለሁ አግቡ ልጆቼ አግቡ ገስት ላይ እየገቡ ፕሮሞት ያደርጉ ነው ሲያስተዋውቁ አግብቻለሁ ትዳር ጥሩ ነው ልጆቼ ወደ ትዳር ነው ወደ ሐላል አግቡ እያሉ በሚዲያ ላይ ራሱ እየመጡ ሲናገሩ ነበር እና ደግሞ አንድ የበኒ መስጂድ ኢማሚ ነበሩት ሼህ ሰይድ አሊ የሚባሉ ኡስታዝ ነበሩና የሆነ ማህበራዊ ሚዲያ ላይ ትንሽ ተቸግረው ተብሎ ወጡና ለሳቸው ራሱ ገቢ ያሰባስበናል አንድ ላይ ሆነን ወደ 600 ምናምን ሺህ ተሰብስቦላቸዋል እኛ ሰበብ ሆነን ለሳቸው ማለት ነው አብረንም ገቢ ማሰባሰብ ሰርተናል እና ጥሩ ጊዜ ነበር ከዛ በኋላ ባለቤታቸውን ወደ አገራቸው ወደ ዲላ ወሰዱ አብረው መኖር ጀመሩ አላህ ሐላለም እንግዲህ ትዳሩ ፈረሰ መጨረሻ ላይ ያው እንግዲህ ያየነው ማህበራዊ ሚዲያ ላይ ሐላል ሆም አስገድዶ አጋቡን ያው አፋቱንም አይነት ነገር ነው የሚለው ምን መልሳለህ አንተ ለዚህ خير ان شاء الله እኔ ለዚህ መልስ ያለኝ እሳቸው ራሱ ከምን የመነጨም ሊሆን ይችላል አሁን ይሄን ያሉበት ምክንያት እስኪ ካለ ይሆን ምክንያት ሊኖር ይችላል خير ان شاء الله እኛ አጋባን ከተጋቡ በኋላ የነሱ ኑሮ እኛ እንኖርላቸው እነሱ ታስማምተው የመኖር የነሱ ስራ ነው እንግዲህ አላህ ካልፈቀደው አንድ ሰው በቤተሰብ ራሱ አጋብቶት በሁለተኛው ቀን የሚፋታ ሊኖር ይችላል እኮ ግን ይሄ ፌል አደረገ ተብሎ አይሆንም ይሄ ስራ አይሆንም ተብሎ ለማህበረሰቡ ትችት ማቅረብ ይሄ አግባብ ነው ብዬ አላስብም እኛ ደግሞ እንዴት የተጋቡትን ሰዎች እንዴት እናፋታለን እንዴት እንደ ኢስላም ማንኛውም ሰው ሲያስበው የተጋባን ሰው እንዴት ያፋታል እኛ ማፋታት ስራ አልሰራንም በረመዳን ነው ወጣ የመጣችው ነበር እሷ ያው አልተግባቡም ነበር በረመዳን ከዛ መጣች እኮ ልጅቱ ምናምን ብሎ ደወለልኝ ከዛ ከረመዳን በኋላ ከመጣ በኋላ መጥቻለሁ እዛ አዲስ አበባ ነኝ ያው የልጅቱን ጉዳይ ንፍታው ምናምን አለኝ እሺ ምናምን አልኩት ከዛ የሆነ ጁምዓ ቀን መሰለኝ የሆነ ጁምዓ ቀን ሄድን ሶስቱ ነን እሺ የሱም የሆነ ቤተሰብ እንዳለ ሀጃወልም እኔም ሆነን ሄድን ከሄድን በኋላ እኛ ችግሩን ልንፈታው ምንል የሚፈታ ነገር አይደል በጣም ከባድ ነው የሚፈታ ነገር አይደል ከዛ ማንችለው ሲሆን ለሌላ ቀን ተለዋጭ ቀጠሮ ተሰጠው ለዛ ተለዋጭ ቀጠሮ በሁለተኛው ቀን ለዛሬ ይሁን ተባለ እኔ ደግሞ የኒካ ፕሮግራም ነበረብኝ በዛኛውም ቀን ፕሮግራም ነበረብኝ ከዛ ፕሮግራሞች ሲደራረቡብኝ እስኪ ሀጂው አንዴ ታገሱኝና ከትንሽ ቀኑን ከ3 ቀን በኋላ እናድርገው አልኳቸው እኔ እዚህ እኔን ያጉላላኝ እንዴት እንደዚህ ትለኛለህ እኔ ደግሞ ፕሮግራም አለብኝ መጀመሪያ ከዛ ሲመጡ ልመጣ ነው ይሄን ጉዳይ እንፍታው ብለው አልደወሉልኝ ድንገት ነው የመጡት አይ ፕሮግራም አሁን ይሄ ድርጅት ብዙ ስራ ይሰራል ይሳቸውን ሀጃ ብቻ አይሰራም ብዙ ስራዎች አሉ ከዛም በኋላ ኒካ ፕሮግራም አለ ብዙ ፕሮግራሞች ስለነበሩብኝ ፕሮግራም በፕሮግራም ሲደራረብብኝ እስኪ ከነገ ወዲያ ከ3 ቀን በኋላ ይሁን አልኳቸው ካልኳቸው በኋላ እንዴት እንደዚህ ታደርገኛለህ ወጫ አስወጣኸኝ ምናምን ብለው ብዙ ነገር በሰው ማስደውለው ሚዲያ ላይ እናወጣለን ሁሉ ተባለ እኔ ሚዲያ ላይ ብታወጡኝ እኔ የሰራሁት ስርቆት የለ የሰራሁት ፋውል የለ ምን ችግር አለው ኡስታዝ ተብዬ ራሱ አንድ ኡስታዝ የሚሉት አለ ማህበራዊ ሚዲያ አወጣለሁኝ ከፈለክ ቶሎ ፍታ ችግሩን ናም ብሎ ዛተብኝ ችግር የለውም እሺ መርሃባ አብሽር አልኩ ብዬ መለስኩለት እና በዛ ልክ ነበር ይሄን ይመስላል መጨረሻ ያው አልግባባ ሲሉ ፍች ተደረገ እና ያለው ነገር ይሄን ይመስላል የመጨረሻው ምናልባት ሊያጋጫቸው የሚችለው በሽምግልናው አለመገኘት ነው ሊሆን የሚችለው ማለት በሽምግልናው አለመገኘት ከፕሮግራም ስለተደራረበብኝ ከ3 ቀን በኋላ መጣለሁኝ አልኳቸው ከዛ ለዚህ ተቀጥሯል ለማንኛውም በዚህ ቀን አሉኝ እሺ ምናምን ብዬ ያንን ፕሮግራም አመቻችቼ ሄድኩ መርሃባ የሆነ ሆኗል አሁን ይሄን ችግር ለመፍታት ምን አይነት ሂደት እየሄዳችሁበት ነው በተለይ ባንተ በኩል እሳቸው ታመዋል ተብሏል ሌላ ሀገር ላይ ነው ያሉት ታመው ምናምን ተብሏል
ሀጂ አባታችን ናቸው። አላህ አፊያ ያድርጋቸው። ለሳቸው ትልቅ ዱዓ እናደርጋለን። ጥሩ ነገር ነው የምንመኘው። ማለት ያው ስማችን ቢጠፋም እኛ ትልቅ ሰው ናቸው። ያው እመሙም ሊሆን ይችላል ይሄን መጥፎ ነገር ያስወራቸው። ስለዚህ አላህ አፊያ ያድርጋቸው። ማህበራዊ እኛ ሳንጠየቅ እኛ እንደ ችግር ሐላልሆም ምንድነው ያጠፋው ሐላልሆም ምን አድርጓል ሳይባል እኛ እንደ ድርጅት ሳንጠየቅ ሚዲያ ላይ ስማችንን የድርጅታችንን ስም ኤክስ ተደርጎ በማህበራዊ ሚዲያ ተለቆ ቪዲዮ ተላከልኝና ከላይ ስወጣ ሳየው እንደዛ ተደርጎ አየሁና እና አንድ ሰው ለማስታረቅ ከፈለገ ለዩቲዩብ መሸቀያና ለቲክቶክ ለጊፍት መሸቀያ ካልሆነ አንድ ሰው ሙስሊም ለማስታረቅ ነው እንጂ ሁለትን ሰዎች አጀንዳ ተጠቅሞ በማህበራዊ ሚዲያ ማሰራጨት በጣም ይሄ አግባብ ነው ብዬ አላስብም። እንደ ዕውቀትም አላስበው። ይገርምሃል በቃ ይሄን ነገር ሳይ እኔ በጣም ነው ያጀበኝ። ማለት ሀጂ አወልን ምን ሆነው ነው? እሺ ሐላልሆም ምን አድርጓችሁ ነው? እኔ እንደ ድርጅት ይሄኛ እንደ ድርጅት ምን አርጋችኋቸው ነው ተብሎ ቢጠየቅ ኖ ፕሮብለም ችግር የለው። ግን እንደ ድርጅት ሳንጠየቅ ስማችንን ሜዳ ላይ አስጥቶ ሌቦች ሐላልሆም ሌባ ተብሎ በማህበራዊ ሚዲያ መለጠፍ አጀንዳ ማድረግ ይሄ ተገቢ ነው ብዬ እንደ ኢስላምም እንደ ህግም አግባብ ነው ብዬ አላስብም። ግን እስካሁንም እንግዲህ ኢንሻአላህ በጣም በማህበራዊ ሚዲያ እየተዘዋወረ ነው። የሰሞኑ አጀንዳ ሆነናል። ግን እሱ ችግር የለብንም። ከሐቅ ጎን አላህ Subhanahu Wa Ta'ala ከሐቅ ጎን ይቆማል። እኛ ሐቅ ስላለን ሐቁ ይወጣል። ችግር የለብንም። ግን አሁንም ቢሆን ከሐጂ ጋር እኛ ምንም ችግር የለብንም። እሳቸው ናቸው ሚዲያ ላይ ያወጡት። ይሄን ሚዲያ ላይ አውጥተውታል። ግን ስማችን ጠፍቷል። እሳቸው ጋር እንዴት ነው የምትታረቁት? እንዴት ነው የሚሆነው የሚለው ነገር ስማችን ጠፍቷል። የሐላልሆም እስላማዊ ድርጅት ስም ሐላልሆም ሐራምሆም ብሎ ሰይመውታል። ሐራምሆም የሚለውን ሐላልሆም እስካልተባለ ድረስ የድርጅታችንን ስም በእሳቸው ምክንያት ስም ጠልሽቷል። የድርጅታችን ስም ከሐራምሆም ወደ ሐላልሆም እስከሚቀየር እንግዲህ ኢንሻአላህ ማለት እንትን ይቅርታ ይጠይቁ ነው የምትለው አንተ? አሁን እሳቸው ይቅርታ እየጠየቁ አይደለም። አዎ ስቲል ስማችን ይሁን አንድ ሚዲያ ላይ ሐላልሆምን ሐራምሆም ብሎ ሰይሞታልና እሱን ስማችንን ወደ ሐላልሆም እስከሚቀየርልን ኢንሻአላህ ያው ትልልቅ ሰዎችም ካሉ የሚያስታርቁ ካሉ ችግር የለብንም። ችግራችንን ሰው ይብን እኛ ችግር የለብንም። በሚዲያም ከፈለጉ በውስጥም በፕራይቬትም ከፈለጉ እኛ መርሐባ ነው የምንለው። ችግር የለብን። ስለዚህ አሁን ይሄ ሚዲያ ባንተ በኩል ያለውን ነገር ነው ዛሬ እንደ ሁሌ አዲስ ሾው ያቀርብ ነው። ይሆን አካል በሐላልሆም ተበድያለሁ ብሎ ልክ እንደሳቸው አይነት ኬዝ ቢመጣ ፈቃደኛ ትሆናለህ አንተ? ችግር የለውም። እኛ በማንኛውም ቀን መልስ ለመስጠት ዝግጁ ነን። በጣም ጥሩ። ምናልባት እንግዲህ እኛም እንደ ዝግጅት ክፍል የጋሽ አወልም ሊሆኑ ይችላሉ። ያው ባንተ ብቻ በኩል ያለውን ስለሰማን ጥያቄ ካላቸው መደወል ይችላሉ። የዚህ ክፍላችን ሊያቀርባቸው ይችላል። እንዲሁም ደግሞ የማቀራረብ ስራውንም ኢንሻአላህ እንሰራለን። ይህን ስራ ከጀመርክ ጀምሮ እንደው አረሳውም ይሄን ገጠመኝ የምትለው እንደው ያስገረመ ነገር እስኪ ንገረኝ። በጣም አረሳውም የሚለው ስራ በፊት ስሰራ ይሄን ድርጅት ከማቋቋማችን በፊት በቲክቶክ ፕላትፎርም እየሰራን እያለ ስራ ፈተህ ነው ይሄን ስራ የፈጠርከው ያለኝ ሰው አለና ግን ያ ሰው ለኔ ትልቅ ብርታትና እንደዛ እንኳን አይደለም ስራ ፈትቼ ሳይሆን አንተ እኮ እኔ ስራ ፈጥሬ እየሰራው አንተ ቤት ቁጭ ብለህ እኔን እያየህ ነው ይሄ ትልቅ ስራ እኮ ነው ብዬ መልሼለታለሁና እንዲህም አይነት ሰዎች አሉ። አብዛኛው ደግሞ አንዳንድ ሰው ይመጣና ማስተዳደር ሳይችል ብር ያላት ካለች ይለናል። እንዲህ አይነት ነገር ወንዶች አሁን ወንድ ብር ያላት ሲልህ በጣም ያሳፍራል። ወንድ ልጅ ሴት ልጅ ብር ያላት ፈልግልኝ ሲልህ በጣም ያሳፍራል። ማስተዳደር መቻል አለበት። መርሐባ። በመጨረሻ መልእክት እስኪ ካለ እናስተላልፍ። ኸይር ኢንሻአላህ እንደ ሐላልሆም እስላማዊ ድርጅት ማናጀር ኃላፊ መልእክት የማስተላልፈው ኡማውን ወደ ሐላል እየጠራን እያለ
ወደ ሐራም እንዲሄዱ ይሄን ስራ ሐራም ነው ብለው የሚያደናቅፉን ሰዎች እንዲያስቡበት ቆም ብለው እንዲያስቡ እንዲያስተነትኑ መልእክት አስተላልፋለሁ። እኛ ለማህበረሰቡ ለኡማውን ከሐራም ወደ ሐላል ለማምጣት ነው እየሰራን ያለነው። አንድ ወንድ ግን አንድን ሴት በሐራም አቅፏት እየሄደ እሱን ትችት አያቀርብም። ግን ይሄንን ስራ ወደ ሐላል እየቀየርን በሐላል እያጋባን እያለ እኛን ስራ ላይ እንቅፋት የሚሆኑ ሰዎችን እነሱን ቆም ብለው እንዲያስቡ አንዳንድ ሰዎች አሉ እርዳታ ሲሰበሰብ እኛ ታልሰበሰብነው ታማኝነት አያገኝም እኛ ሰብስበን ለማህበረሰቡ ካላደረስ ሌላው ሌባ ነው ብለው የሚያስቡ ሰዎች አሉ። ለነሱ ሰዎች አላህ ሂዳያ ይስጣቸው ነው የምንለው። ሌላ መልእክት የለኝም። ጀማል እሸቱ የሐላል ሆም መስራችና ስራ አስኪያጅ ሐሳብን ስላካፈልከን በጣም እናመሰግናለን። ኢንሻአላህ ይቅና ነው የምንለው። እንግዲህ መልካም ነገር ነው የጀመርከው። ይቅና ስተቶችም ካሉ ደግሞ እየታረሙ እየሄዱ ጥሩ ስራ እንደምትሰራ ተስፋ አደርጋለሁ። የኛም እንግዳ ስለሆን ከልብ እናመሰግናለን። መርሐባ ሽክራን ጀዛኩሙላህ ኸይር። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለነበረ ከልብ አመሰግናለሁኝ። ሁሌ አዲስ ሾው ሰብስክራይብ አድርጉ። በተለይ ደግሞ የዛሬው ጉዳይ ላይ አስተያየት ስጡ። እስኪ ይሄ ነገር ተገቢ ነው ወይ? በዚህ መልኩ ሰዎች መጋባታቸው ምን ስሜት ይሰጣችኋል? እስኪ ሐሳባችሁን ስጡ። ወይም ደግሞ በየአካባቢያችሁ ላይ የምታዩቸው ችግሮች ይኖራሉና ከዛ አንፃር ሐሳባችሁን ኮሜንት ላይ እንድትሰጡን እንፈልጋለን። በሌላ ጊዜ እንግዲህ ከሌላ እንግዳ ጋር እንገናኛለን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም። ይህን ስራ ስትሰሩ ያው የዲን ጉዳይም ስለሆነ የህይወት ጉዳይም ነው። ከህግ አንፃር ሊሆን ይችላል፣ ከሸሪዓ አንፃር የምታማክሯቸው ሰዎች አሉ ወይ ስራ ስትሰሩ? ናም በጣም ብዙ ሰዎች አሉ። ከሸሪዓም አንፃር ብዙ ኡስታዞች አሉ ከኛ ጋር የሚያማክሩ እንዳማካሪ የሚሰሩ ብዙ ሰዎች አሉ ከኛ ጋር የሚሰሩ በውስጥ የሚያማክሩን እንደ ህግ አማካሪ አለን። ጠበቃም የድርጅቱ አለን። ጠበቃላችሁ አለና ቢሮአችሁም ውስጥ የሆነ አንድ ቪዲዮ ያየሁት አለ። ሰዎች አይ ቲንክ ኮላጆቻቸው ይመስለኛል ተቀምጠው ኒካው ሲታሰር ያየሁት ነገር አለ። እስኪ ስለሱ ክስተት ንገረኝ። እነሱ ሁለቱም ዱባይ ነበር የሚኖሩት። አባትና አባታቸው መተው እኛ ቢሮ ላይ ኒካ ተሳስሯል የኒካ ፕሮግራም አድርገን እሱን ኒካ ያደረጉትም የቤተሉ ሸህ ዑመር ናቸው። ሸህ ዑመር ኢማሚው ሸህ ዑመር ናቸው ኒካውን ያደረጉልን።